በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ ሕይወታችሁ ምንድነው? ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ ይላል። ማን ቢፈቅድ? ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁና ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ። ማን ቢፈቅድ? ማን ቢፈቅድ? እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጥተን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ተቀምጠን እንማራለን በሉ ይላል። ማን ቢፈቅድ? የዛሬ 3 ዓመት አካባቢ ካሳንቺስ አካባቢኛ ከውስጥ መስታወት ባለው ቤት ውስጥ ሆነን ሻይ ስንጠጣ ከውጭ በረንዳ ላይ ያለው ሰው መኪያቶ አዞ መኪያቶን ሳይጠጣ ከ30 ደቂቃ በላይ ከ40 ደቂቃ በላይ ሲቀመጥ አስተናጋጆቹ ይስቁበታል። ይሄ ሰውዬ ምንድነው የሚያንቀላፋው? በኋላ ላይ በእጅ ነካ አድርገውት እየቀዘቀዘብን ነው ጠጣ ሲባል ሰውየው ከሞተ 30 ደቂቃ አልፏል። የተቀመጠቿን አንስቶ ለመጠጣት የማን ፈቃድ? ተቀምጦ መማር የሩቅ ነገር ነው። በሰላም ወጥቶ በሰላም መግባት የማን ፈቃድ ወገኖች? ወልዶ መሳም የሩቅ ነገር ነው። የሰላም አየር መተንፈስ በማን ፈቃድ ነው? እግዚአብሔር ከሁላችን ጋር ይሁን።